የመመኪያችን ዘውድ ድንግል ማርያም የመመኪያችን ዘውድ ድንግል ማርያም ምሕረት ለምኝልን ከመድኃኔዓለም የመመኪያችን ዘውድ ድንግል ማርያም የመመኪያችን ዛሬ በጣም ደስ የሚል ቀን ነው። ተማሪዎች እስካሁን ድረስ ንጹህ አልነበራቸውም። በመከራ ነበር፣ በተለይ ሴቶች ንጽህና እና እኛ እንግዲህ ይህንን መተን እዚህ የምንሰራው በሚረዱን ሰዎች ነው። አሁን ይሄ ትምህርት ቤት በጣም እንደው በቅድስት ማርያም እርቪንግ ያላችሁ በጣም ልትኮሩ ይገባል። በእናንተ ድጋፍ ነው ይህንን ሁሉ ተማሪ ንጹህ እንዲጠጣ ያደረግነውና ይሄ እርዳታችሁ አይለየን፣ ሌሎችም እንዲረዱን አድርጉ። ለእናንተም የለፋችሁበት ነገር ተግባራዊ መሆኑን በዚህ ቪዲዮ ታያላችሁ ብዬ ነው የምገምተው። ቅድስት ማርያም ቤተክርስቲያን ከልብ እናመሰግናቸዋለን። ይኸው ልጆች ተደስተው ንጹህ ውሃ እየጠጡ ነው በእናንተ ምክንያት። ሌሎቻችሁም በየቦታው ያላችሁ የምታግዙን ሰዎች ሁሉ እንግዲህ ይሄ በጣም ዝም ብሎ ትንሽ ሳምፕል ነው። በጣም ብዙ እንደዚህ አይነት ንጹህ ውሃ የማያገኝ ትምህርት ቤቶች በጣም ብዙ ናቸው በመላ ኢትዮጵያና እናንተ እስከረዳችሁ ድረስ እኛ ያለበት ቦታ ገብተን ንጹህ ውሃ እናቀርባለን ከድሮፕ ኦፍ ዋተር ጋር በመሆን ማለት ነው። እናመሰግናለን። እሺ እንግዲህ ይሄ አቶ ዘውገድ ጨርሶታል። ግን አንደኛ እዚህ ስንመጣ እንዲሁ በቀላሉ በደህና መንገድ አይደለም። ብዙ ከፍና ዝቅ መንገዱ አንዴ በሞተር ሳይክል፣ አንዴ በእግር፣ አንዴ በመኪና አድርገን የገባ ነው እዚህ እና ይሄ ቦታ ለአንድ ሕፃን እንደተናገረው ከልጅነቱ ጀምሮ እስከ 8ኛ ክፍል ንጹህ አልጠጣም። ለመጀመሪያ ጊዜ እዚህ ትምህርት ቤት ንጹህ የጠጣው እና ይሄ በእናንተ በተለይ ቅድስት ማርያም በእርቪንግ የኢትዮጵያ ኦርቶዶክስ ቸርች የተሰራ ነው። በእነሱ ድጋፍ የመጣ ነው እና ድጋፋችሁ ለእኛም ስለ በረከት ስለሆነ ሌሎችም ይህን ተምረው አቶ ዘውገድ እንዳለው እነዚህን ሕፃናቶች እነዚህን የወደፊቱ ተስፋችንን ይበልጥ በጥሩ ሁኔታ እንዲኖሩ እንዲያድጉ እንበረታታ። ሌላውን ቤተክርስቲያን ይህንን ተመልክቶ እርዳታ ያደርግ። ብዙ ህዝብን ነው ከ1000 በላይ ነው ይሄ ውሃ የሚረዳው ተማሪዎችን እና ሌሎቻችሁም እንግዲህ አደራ ቅድስት ማርያም ቤተክርስቲያንን ቦርዱን በጣም ተጣጥረው ይህን ያደረጉት ካህናትን እና ምዕመናንን በጣም እናመሰግናለን። እነዚህም ወጣቶች ይህም ትምህርት ቤት ያመሰግናቸዋል። ለምኝልን ከመድኃኔዓለም